አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዛህራ ገጠሬዋ ዩቱብ ቻናል ተከታታዮች ውድቶች እንዴት ናቸው? ያው እንግዲህ ኖሬ ጠፍቼ ነው የምመጣው። ብዙም ያው ሚዲያ ላይ ብዙም አይደለሁም። በተለይ ዩቱብም ላይ ለማየትማ አንደኛ ነኝ፣ ግን ያው በራሴ ቻናል አልሰራም እንጂ ማለት ነውና ያው ብዙም አይዲያዎች ምናምን አይመጡልኝም ማለት ነውና አይዲያ ካላችሁ ይሄንን ስሪ በሉኝ እሰራለሁ ማለት ነው። ያው ግን እንደዚህ ስትሉኝ ደግሞ ማለት ነው እንደዚህ በአውዲዮ ነው የምሰራው እንጂ በቪዲዮ ላልሰራ እችላለሁ ማለት ነውና እንግዲህ ያው አንዳንድ ጊዜ እንደው የጨነቀኝ እንደው ግራ ያገባኝ ነገር ሲገጥመኝ ማለት ነው። በእርግጥ ግራም ጭንቅም ሲመጣ ወደ አላህ ነውና የሚሻለው፣ ግን ደግሞ አንዳንድ ጊዜ ማለት ነው እስቲ እኔ ብቻ ነኝ በዚህ ሁኔታ ያለሁት ወይስ ሌሎችም እህቶች እንደኔ ናቸው ብዬ አሰብኩኝ ማለት ነው። አሰብኩና እስቲ ይሄን ነገር ልናገረውና እንደው ሰዎቹ እኔም እንዳንቺ ነኝ፣ እኔም አንቺ ያለሽበት ሁኔታ እኔም አለሁበት፣ አረ አይደለም አንቺ ያለሽበት ሁኔታማ እኔ የለሁበትም ይሁን እንዴ ብዬ ይሄን ሀሳብ ይዤ የመጣሁት ማለት ነው። ዛሬ ምን ይዘሽ መጣሽ እንዳትሉኝና ማለት ነው እዤ የማይመጣሁት ነገር ያው እንግዲህ እቺን ምግብ እየሰራን በዚሁ በእግር መንገድ፣ በእርግጥ የኔ ቪዲዮ አይደለም እኔ ግን አውዲዮ ጨምሬበት ነው ማለት ነው። እና እቺን እያየን ልበላችሁ እንግዲህ። በነገራችን እኔ ሞክሬው ነበረ ይሄንን ብሪያኔ ማለት ነው። ብሪያኔ ነው እና ምርጥ ነው። ብሪያኔ ምርጥ ነው። በጣም ቀለል ያለ ሲበላ ደግሞ ማይጠገብ እኔ ሰርቼው ስለነበረ ማለት ነው። እና ምርጥ ነው። በጣም ምርጥዬ ምግብ ነው ብሪያኔ። በነገራችን ላይ በቃ ያኔ እኔ ይመቸኛል ከማንኛውም ሩዝ የተሻለ ብሪያኔ። ሀታ ስትብሉት ለራሱ እንዴት እንደሚጣፍጥ 2-3 ብትብሉት ትመኛላችሁ ማለት ነው። እና ሰርቼው ስለሞከርኩት እናንተ ሞክሩት። በዚሁ አጋጣሚ ደግሞ ያኔ ደግሞ አንዳንድ ነገር ልበላችሁ። እንደኔ ያላችሁ እህቶች በመዳን ኩሽና ሁል ጊዜ እንድፍ ስትሉ እየመሸ እየነጋባችሁ ያላችሁ እህቶች እንደው መቼ ነው ከዚህ ኩሽና የምንገላገለው? እኔ ብቻ ነኝ በዚህ ኩሽና አልወጣም ያልኩት ወይስ ሁሉም ነው እንደኔ ማለት ነውና ብቻ መቼ ነው እንደው ከዚህ ከማንኪያው ከሹካው ከድስቱ ከዚህ ደግሞ ሁል ጊዜ ቶብ እየለበሱ ሰው ኩሽና ላይ መቆም ሁል ጊዜ እንዲህ መሆን እስከ መቼ ነው ግን? እንደው መቼ ነው ስደት ያመጣችሁ? እንደኔ ማለት ነው መቼ ነው ስደት ያመጣን? ኧረ እንደው ያላለ አይበቃንም? እንዲያርስ ወደ ሀገራችን እንመለስ። እኛ እኮ እዚህ ኩሽና አሰርተን ቤት አሰርተን፣ ግን ኩሽናችን ማን ነው የሚሰራበት? ሌላ ሰው ይሰራበታል። ቤታችን ማን ነው የሚኖርበት? ተከራይ ነው የሚኖርበት። እኛ ግን የት አለ መዳም ኩሽና ላይ ያለ ነው። እና ቤታችን ራሱ እያረጀ ነው እኛ ሀገር ሳንገባ ማለት ነው። እና እኛም እያረጀን ቤታችንም እያረጀ ነው ያለው። ውድቶች እንግባ ወደ ሀገራችን እንግባ። እና ምላችሁ ፈልጌ ነው እንደው በቃ ሀገር ልትገቡ ስታስቡ ማለት ነው ሀገር ልትገቡ እንዲህ ስታስቡ ሀገሩ ትዝ ሲላችሁ አሁን ልግባ ብላችሁ ስታስቡ ደግሞ ኪሳችሁን ስታዩት ብር የለም ምናምንና ከዛ አሁን እሺ የስራ ብር የለኝም እንዴት ነው ወደ ሀገር የምገባው? የስራ ብር ማሳይኖረኝ ሀገር ገብቼ መቀመጥ አልፈልግም እንዳለ ማለት ነው። ከዛ ደግሞ ኪሳችን ባዶ ነው እንደኔ ማለት ነው። ኪሴ ባዶ ነው። ከዛ መልሼ አረ ታዲያ አሁን እንዴት ነው የምገባው? ወይ ብር የለኝ አገር ገብቼ ያለ ስራ እንዴት ነው የምቀመጠው? ስራ ደግሞ የለመደ ሰው ስራ ከሌለው ማለት ነው ይጨንቀዋል። ጥፋ ነው የሚለው ማለት ነውና እንደው ያለ ስራ እንዴት ነው የሚሆነው እልና እስቲ ትንሽ ልስራና እስቲ የስራ ብር ሊያዝ እንዴ ይላል ማለት ነው። ሳስብ ደግሞ ብሩ አያዝም የታባቱ ብን እንደሚል እኔ አላቅም ማለት ነውና ወደ ሀገር ራሱ ብር የመጥቷል እንደ ቢስተይ አረ ብርሽ አልመጣም እኛ ጋር አልደረሰም ይላሉ ማለት። እኔ መንገድ ላይ ሲሳፈር እየተሳፈረ እንደው በቃ በዛው ብን ብሎ ይጥፋዩን እንደሚጠፋ አላቅምና እሰራለሁ ግን ብር የለም። በቃ ሀታ ብር ጋር ራሱ ስደውል ብሩ ራሱ እኔ የለሁም መንገድ ላይ እየሄድኩኝ በንኛለሁ ይላል ማለት ነውና ብቻ እንደኔ ግራ ያገባችሁ አላችሁ እንዴ? እስቲ አለን በሉ ካላችሁ ከታች በኮሜንት አለን ብላችሁ ጻፉ።
እንደው አላህ ራሱ ጭንቀታችን ያስወግድልን። የጨነቀን የጠበበን እህቶች አለንና ይሄን ጭንቀታችን አላህ ራሱ ያስወግድልንና ለሀገራችን በሰላም ያብቃን ማለት ነውና ብቻ እንደኔ ጨነቀው አለ እንዴ? እንደኔ እንደዚህ ነገራቶች ሁሉ ክብድ ያሉት አላችሁ እንዴ? እስቲ ካላችሁ አለም በሉ። ግን ባትኖሩ ነው የሚሻላችሁ። በዚህ ሁኔታ ባትኖሩ ይሻላችኋል ማለት ነው። እኔ ያለሁበት ሁኔታ በዚህ አሁን በተናገርኩት ላይ አረኛ የለንም ብትሉ ነው የሚያዋጣችሁ እላችኋለሁና እንግዲህ ብሪያኔን በዚህ መልኩ ታች ሩዝ ከላይ ደግሞ ያ ሶሱን ማለት ነው ከዶሮ ጋር የተሰራው ሶስ እንደዚህ ልክ እንደምታዩት ማለት ነው አድርጋችሁ ተጠቀሙትና በጣም ምርጥ ነው ማለት ነው። በነገራችን ሞክሬዋለሁ ብያችኋለሁ። ምርጥዬ ነው እና ምላችሁ ፈልጌ ነው እንደኔ ወደ ሀገር ስታስቡ የስራ ብር ሳይኖራችሁ ስትቀሩ፣ ወደ ሀገር ስታስቡ ደግሞ ብር ሳይኖራችሁ ስትቀሩ እንዴት ነው ግን ነገሩ? እንዴት ነው ታዲያ? በዚህ ሁኔታ እዚሁ መኖራችን ነው ወይስ ለሰዎቹ እጃችን አሰላሙ አለይኩም ብለን እጃችን ሰጥተን ወደ ሀገር ነው የምንገባው? ትንሽም ቢሆን ታስረን ማለት ነው። እስቲ እንደ አንድ መላበሉን ማለት ነው። ያላህ ረጉድ እኮ ነው። لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ስታገባ እንዴት ነው የምታገባው? ነብዩ ሰለላሁ ዐለይሂ ወሰለም ገና ጠቆም ሲያደርጉ ማለት ነው እንዲህ አገባው እኮ አሉ። ከዛ በኋላ ምን አለ እንዲህ ባገባህ አሉ። ከዛ በኋላ ቱላዒቡካ ወቱላዒቡሃ ምታጫውትህ ምታጫውታት ነው የሚሆነው። ወጠብሻ ጎረምሳ ጭጭስ ያለች አሮጊት አግብቶ ይሄዳል እንዴ? አይሄድም። ድክምክም ያለ ደግሞ ሳዱላ መሯሯጡን እስኪ